ከዕለታት በአንድ ቀን አባ ሰራብዮን በእስክንድርያ ሲጓዝ በገበያ መካከል አንድ ሰው ተራቁቶ ይመለከታል። በዚህ ጊዜም እኔ መነኩሴ የተባልኩት ለብሼ ይህ ሰው እንዴት ይራቆታል? ጌታ ኢየሱስ ክርስቶስ ብራቆት አላለበሳችሁኝም ብሎ የለበሰውን ልብስ አልብሶ መንገዱን ቀጠለ። በዛ መንገድ ላይ አንድ ባለጸጋ አባ ሰራብዮን አግኝቶ አባ ሰራብዮን ልብስህን ማን ወሰደብህ ሲለው ወደ መጽሐፍ ቅዱሱ እየጠቆመ ይህ መጽሐፍ ቅዱስ ልብሴን ወሰደብኝ አለው። ባለጸጋውም ለአባ ሰራብዮን ልብስ ይገዛለታል። ከባለጸጋው እንደተለየ አንድ ሰው ዕዳ በስቶበት መክፈል አቅቶት እያንገላቱ ወደ ወህኒ ሲወስዱት አባ ሰራብዮን ያገኘዋል። የያዘውን መጽሐፍ ቅዱስ ሸጦ ዕዳውን ከፍሎ ሰውየውን ነፃ ያደርገዋል። አሁንም ወደፊት ሲጓዝ የተራቆተ ሰው ይመለከትና እንደ ልማዱ ልብሱን አውልቆ ያንን ሰው አልብሶ ራቁቱንና ባዶ እጁን ወደ በዓቱ ሄደ። ደቀ መዛሙርቱም መምህራችን ሆይ ልብስህን ወዴት አደረግከው ብለው ሲጠይቁት መጸወትኩት አላቸው። እሺ እኛን የምታጽናናበት የምታስተምርበት መጽሐፍ ቅዱስ ሲሉት እሱ መጽሐፍ ቅዱስ ሁልጊዜ ያለህን ሁሉ ሽጥና ለድሆች ስጥ ይለኝ ነበርና ያለኝ መጽሐፍ ቅዱሱ ነው ሸጬ መጸወትኩት ብሎ መለሰላቸው። አባቶቻችን ምጽዋትን ይህን ያህል ድረስ አጥብቀው ይወዷት ነበር። በረከታቸው ይደርብን።